እንዴት ናችሁ የቢፊክስ ፋሚሊዎች? ዛሬ እንደተባባልነው ስለ ተርትል ሰፕ ሞዴል ነው የምናጠናው። ተርትል ሰፕ ምንድን ነው? እንዴት ነው ማርኬት ላይ መጠቀም የምንችለው? እንዴት ነው አናላይስ አድርገን ትሬድ ላይ ኤክስኪዩት ማድረግ የምንችለው እና እንዴት ማስተር ማድረግ እንችላለን የሚለውም በዚህ ቪዲዮ በደንብ አድርጌ ያሳያችኋለሁ። ስለዚህ በደንብ አድርጋችሁ ተከታተሉ። ይመቻችሁ። ተርትል ሰፕ ሞዴል ማለት ምን ማለት ነው? ተርትል ሰፕ ሞዴል ማለት ማርኬት አኪሙሌት፣ ማኒፕሌት፣ ዲስትሪቢዩት የሚያደርግበት ወይ ነው ማለት ነው። በሌላ አማርኛ ደግሞ ምን እንለዋለን? ኤኤምዲ ፓወር። በሌላም ቋንቋ አለው ቦክስ ሴታፕ እንለዋለን ማለት ነው። ስለዚህ ቦክስ ሴታፕ እንዴት አድርገን ነው ማርኬት ላይ የምንጠቀመው ካላችሁ፣ መጀመሪያ ማርኬት ምን ያደርጋል? እዚህ ጋር ካያችሁት አኪሙሌት ያደርጋል፣ ሬንጅ ይሰራል። እዚህ ሬንጅ ውስጥ ይገባል ማለት ነው። እዚህ ሬንጅ ውስጥ እዚህ ሬንጅ ውስጥ አኪሙሌት ሲያደርግ ማርኬት ምን አንቲሲፔት ታደርጋላችሁ እናንተ? ቀጣይ ማኒፕሌሽን እንደሚኖር፣ ፌክ ሙቭመንት እንደሚኖር ታሳያላችሁ ማለት ነው። ፌክ ሙቭመንት ስላችሁ ፌክ ብሬክአውት ማለት ነው። ስለዚህ ፌክ ብሬክአውት ካለ ቀጣይ ምን ይኖራል ማለት ነው? ዲስትሪቢዩሽን ታይም ይኖራል ማለት። ስለዚህ ፈርስት ሬንጅ ይሰበስባል፣ እዚህ ጋር ሊኪዲቲ ይሰበስባል። ባይ ሳይድ ሴል ሳይድ ሊኪዲቲዎችን ብሬክ ሳያደርግ ሊኪዲቲ ይሰበስባል፣ ሬንጅ ይሰራል ማለት ነው። ዋንስ ግን ይህንን ብሬክ ሲያደርግ ምን እንለዋለን ማለት ነው? ማኒፕሌት አደረገ እንለዋለን። ማኒፕሌት አደረገ እንለዋለን። ከዛ ማኒፕሌት ካደረገ በኋላ ማርኬት ምን ያደርጋል? ዲስትሪቢዩት ያደርጋል ማለት ነው። ስለዚህ ተርትል ሰፕ ሞዴል ምኑ ጋር ነው የሚመጣው? ከኤምዲ ፓወር ጋር እኮ ይመሳሰላል ካላችሁ፣ ተርትል ሰፕ ሞዴል ሃየር ታይም ፍሬም ኪ ሌቭሎችን እንጠቀምባቸዋለን። አሁን ለምሳሌ እዚህ ጋር ካያችሁት ምን ሊኖር ይችላል? ፌር ቫሊ ጋፕ ሊኖር ይችላል። ፌር ቫሊ ጋፕ ሊኖር ይችላል። ፌር ቫሊ ጋፕ ሊኖር ይችላል። ከዛ ማርኬት እሱን ቴስት አድርጎ ማርኬት ዳምፕ እንዳደረገ ነው የምንቆጥረው ማለት ነው። ስለዚህ ተርትል ሰፕ ሞዴል የምንገባው ሞስት ላይክሊ ቦክስ ሴታፕ ላይ ነው ማለት ነው። ቦክስ ሴታፕ ላይ ነው። እዚህ ቦክስ ሴታፕ ላይ ነው የምንገባው። እዚህ ቦክስ ሴታፕ ላይ ስንገባ ማርኬት ኢንተሪያችንን ነካ፣ ዳምፕ አደረገ ማለት ነው። ስለዚህ ቦክስ ሴታፕ ማለትም ተርትል ሰፕ ሞዴል ወይም ደግሞ ኤኤምዲ ፓወር የምንለው ሞስት ላይክሊ ከኤኤምዲ ፓወር ጋር ይመሳሰላል። ምን እንለዋለን? አኪሙሌሽን፣ ማኒፕሌሽን፣ ከዛ በኋላ ደግሞ ዲስትሪቢዩሽን እንለዋለን ማለት ነው። ስለዚህ መጀመሪያ አኪሙሌት ካደረገ ሬንጅ ከሰራ በኋላ ምንድን ነው የሚያደርገው? ቀጣይ ማርኬት ማኒፕሌት ያደርጋል። የለንደንን ወይ ደግሞ በሴሽን ካየን፣ በኪልዞን ሴሽን ካየን ምን እናደርጋለን? ኤዥያ አኪሙሌት ካደረገ ለንደን ምን ያደርጋል ማለት ነው? ማኒፕሌት ያደርጋል ማለት ነው። ለንደን ማኒፕሌት ካደረገ በኋላ ትክክለኛ ዳይሬክሽኑ ምን ይቀጥላል ማለት ነው? ኒውዮርክ ሴሽን ይቀጥላል ማለት ነው። ስለዚህ ተርትል ሰፕ ሞዴል ምንድን ነው ብያለሁ እዚህ ጋር አሁን ኤኤምዲ ፓወር፣ በሌላ አማርኛ ደግሞ ምን እንለዋለን? ቦክስ ሴታፕ እንለዋለን ማለት ነው። ስለዚህ ይህን ይመስላል። ወደ ቻርቱ ገብተን ደግሞ ምን ሊመስል እንደሚችል እናያለን ማለት ነው። ወደ ቻርቱ ስንመጣ ማርኬት እንደምታዩት እዚህ ጋር አኪሙሌሽን ሬንጅ ሰርቷል። ከዛ በኋላ ማኒፕሌሽን ሬንጅ ሰርቷል። ከዛ በኋላ ደግሞ ዲስትሪቢዩሽን ሬንጅ ሰርቷል ማለት ነው። ስለዚህ ሞስት ላይክሊ እዚህ ጋር ካያችሁት ማርኬት ሀይ ከሰራ በኋላ እዛ ሬንጅ ውስጥ ነበር ሲመላለስ የነበረው፣ ይኸው እዚህ ሬንጅ ውስጥ ማለት ነው። ዋንስ ግን ይህን ብሬክ ሲያደርግ ምን እንለዋለን ማለት ነው? እዚህ ጋር ያለውን አኪሙሌት አደረገ። መጀመሪያ አኪሙሌሽን ሬንጅ እንለዋለን። ይህን ፓርት አኪሙሌሽን ካደረገ በኋላ ምን አደረገ ማርኬት? እንደምታዩት እዚህ ጋር ምን አደረገ? ማኒፕሌት አደረገ ማለት ነው። ስለዚህ ማኒፕሌት ካደረገ በኋላ ምንድን ነው አንቲስፔት የምታደርጉት? ይሄ ፌክ ሙቭመንት ነው። ስለዚህ ፌክ ሙቭመንት አንቲስፔት የምታደርጉት ምንድን ነው ማለት ነው? ማርኬት ፌክ ብሬክአውት እያሳያችሁ እንደሆነ አንቲስፔት የምታደርጉበት ነው ማለት ነው። ስለዚህ ልክ ማርኬት ማኒፕሌት አድርጎ የሆነ ፒዲአር እዚህ ጋር ነክቶ ከዛ በኋላ ማርኬት ምን አደረገ? እዚህ ጋር እንደምታዩት ዳምፕ አደረገ ማለት ነው። ስለዚህ ቦክስ ሴታፕ የሚሆነው ይሄ ፓርት ነው ማለት ነው። ወይም ተርትል ሰፕ ሞዴል የሚሆነው እዚህ ጋር ነው። ከዛ በኋላ ማርኬት ምን ያደርጋል ማለት ነው? እዚህ ጋር እንደምታዩት ዲስትሪቢዩት አደረገ ማለት ነው። ሞስት ላይክሊ ተርትል ሰፕ ሞዴል ምንድን ነው ማለት ነው? አኪሙሌሽን፣ ማኒፕሌሽን፣ ዲስትሪቢዩሽን ነው ማለት ነው። ስለዚህ አኪሙሌት እያደረገ ያለ ሬንጅ ማርኬት እዚህ ጋር አኪሙሌት እያደረገ ነው ማርኬት። አኪሙሌት ካደረገ በኋላ ማርኬት ምን አደረገ? ቀጣይ
ማኑፕሌት አደረገ። እዚህ ጋር እንደምታዩት ማኑፕሌት አደረገ ማለት ነው። ሶ እዚህ ጋር ማኑፕሌት ካደረገ በኋላ ምን አንቲሲፔት ታደርጋላችሁ? ቀጣይ ምን አንቲሲፔት ታደርጋላችሁ? ማርኬት ፓምፕ እንዲያደርግላችሁ ማለት ነው። ስለዚህ አቅርበን ስናየው እዚህ ጋር ካያችሁት ማርኬት ምን ሰጥቶናል? እዚህ ጋር ማርኬት ስትራክቸር ሺፍት ሰጥቶናል ብለን የሚገቡትን ላሳያችሁ። ይሄ ሞዴል ምን ያህል ብዙ ሰዎችን እንደሚያሳስት ሪቴል ትሬደሮችን እንደሚያሳስት ላሳያችሁ። ከዚህ በፊትም ላይቭ ላይ አሳይቻችኋለሁ። እዚህ ጋር ማርኬት ምን አደረገ ማለት ነው። እዚህ ጋር አሁን ለምሳሌ ብሬክአውት ትሬደር እና ምን የሚባሉ አሉ፣ ብሬክአውት ትሬደር የሚባሉ አሉ። ከዛ በኋላ ደግሞ ሰፕላይ እና ዲማንድ ወይ ሰፖርት እና ሬዚስታንስ ትሬደሮች አሉ። ማለትም ማርኬት ይህንን ሰፖርት ያደረገው ነው። ይታያችኋል አይደል? እዚህ ጋር ያለውን ሰፖርት እያደረገው ነው። ሶ ይህን ሰፖርት ሲያደርገው ማርኬት ልክ ይህንን ተች ሲያደርግ ምን ያደርጋል? ማርኬት ፓምፕ ያደርጋል። ሶ እዚህ ጋር ምን ብሎ ይገባሉ ማለት ነው? ባይ ብሎ ይገባሉ። እዚህ ዞን ላይ ባይ ብሎ ይገባሉ ማለት ነው። ሶ እዚህ ዞን ላይ ባይ ብሎ ሲገቡ ማርኬት ፓምፕ ያደርግላቸዋል፣ ግን እስከ ሬንጅ ድረስ ነው፣ እስከዚህ ሬዚስታንስ ዞን ድረስ ማለት ነው። ከዛ እዚህ ጋር ይወጡታል፣ ተመልሰው ሴል ይገባሉ። እንደምታዩት ማርኬት ዳምፕ ያደርጋል ማለት ነው። ከዛ ዋንስ ግን ይሄን ብሬክ ሲያደርግ ምን አለ? ማርኬት ብሬክ አድርጎልናል ብለው ይሄንን ሰፖርት ዞን ብሬክ አድርጎልናል ብለው እንደምን ያዩታል ማለት ነው? እንደ ሬዚስታንስ ያዩታል ማለት ነው። እንደ ሬዚስታንስ ያዩታል፣ እንደ ሬዚስታንስ ዞን። ሶ ይሄን ሬዚስታንስ ዞን ማርኬት ሪትሬስ ያደርግላቸው ይሄን ሰፖርት ዞን ሰፖርት የነበረው ዞን እንደ ሬዚስታንስ ለሚጠቀሙት ልክ ሰፖርት ዞኑን ታች ሲያደርግ ተመልሶ ምን ብሎ ይገባሉ? ሴል ብሎ ይገባሉ ማለት ነው። ሴል ብሎ ይገባሉ። ሶ ሴል ብለው ሲገቡ ምን ያስወጣቸዋል? ማርኬት ትክክለኛ ዳይሬክሽኑ አፕ ትሬንድ ስለነበር ማርኬት ያስወጣቸዋል ማለት ነው። እዚህ ጋር ግን አይሲቲ ትሬደር ስትሆኑ ምን ታደርጉታላችሁ ማለት ነው። እዚህ ጋር እንደዚህ ጋር አኪሙሌት ካደረገ ሬንጅ ይሰራል። ሬንጅ ሰራ ማለት ቀጣይ ኤክስፓንድ አድርጎ የሆነ ሊኪዲቲ እንደሚያጸዳ ታውቃላችሁ ማለት ነው። ስለዚህ ይህን ሊኪዲቲ ካጸዳ በኋላ ማርኬት ምን አደረገ? እዚህ ጋር ካያችሁት ማርኬት ተች አደረገ፣ ፓምፕ አደረገ ማለት ነው። እዚህ ጋር ፒዲአር ያለ፣ ሃየር ታይም ፍሬም ፒዲአር ያለ። ልክ እሱን ተች ሲያደርግ ማርኬት ምን አደረገ ማለት ነው? ፓምፕ አደረገ ማለት ነው። ሶ ይህን ፓምፕ ያደረገውን ኤሪያ እናንተ ኤክስኪዩት ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። ከእናንተ የሚጠበቀው ሶ ይሄ 30 ሚኒት ታይም ፍሬም ላይ ነው። በጣም ብዙ ቀናቶችን ሊወስድ ይችላል። አይ ቲንክ 5-6 ቀናቶችን ወስዷል። አይ ቲንክ ያ 5-6 ቀናቶችን ይሄ ፓርት ብቻ ወስዷል። ሶ ይህንን ማርኬት ለማግኘት ግዴታ የሆነ ፍንጭ ያስፈልጋቸዋል ማለት ነው። ፈርስት አኪሌት ማድረግ አለበት። ከዛ ኔክስት ማኒፕሌት ማድረግ አለበት። ዋን ሳይድ ሊኪዲቲ ማጽዳት አለበት። እየሰበሰበ የነበረውን እየሰራ የነበረውን ሊኪዲቲ ማጽዳት አለበት። ሶ ልክ አንዱን ሳይድ ሲወስድ ምን ብላችሁ አንቲሲፔት ታደርጋላችሁ? እዛ ጋር ኦርደር ብሎክ ካለ፣ ፌር ቫሊ ጋፕ ካለ ማርኬት ስትራክቸራችሁን ጠብቃችሁ ቫሊድ ማርኬት ስትራክቸራችሁን ከዛ በኋላ ምን ብላችሁ ትገባላችሁ ማለት ነው? ባይ ትገባላችሁ ማለት ነው። ስለዚህ ማርኬት እናንተን አስገብቶ ይሄዳል ማለት ነው። ሶ እዚህ ጋር ቀርበን ስናየው ማርኬት ምን አደረገ? እዚህ ጋር ካያችሁት ፈርስት ኦፍ ኦል ማርኬት ምን አደረገ? እዚህ ጋር ብሬክ ያልተደረገ ሀይ ሰጠን ማለት ነው። ከዛ ብሬክ አልተደረገም። ማርኬቱ ምን እየሰራ ነበር? ሎወር ሃይ እየሰራ ነበር። ሃየር ሎ እየሰራ ማርኬት ዳምፕ እያደረገ ነበር። ግን ዋንስ ይህን ብሬክ ሲያደርገው እናንተ ምን አንቲሲፔት ታደርጋላችሁ? ማርኬት ዳይሬክሽኑን እንደቀየረ አንቲሲፔት ታደርጋላችሁ ማለት ነው። ሶ ምን አንቲሲፔት ታደርጋላችሁ ብያችኋለሁ። ማርኬት ዳይሬክሽኑን እንደቀየረ አንቲሲፔት ታደርጋላችሁ ብያችኋለሁ። ሶ ልክ ማርኬት ስትራክቸር ሲሰጣችሁ ቫሊድ ፌር ቫሊ ጋፕ ትጠብቃላችሁ። ቫሊድ ፌር ቫሊ ጋፕ እዚህ ጋር ካያችሁ ደግሞ ምን አለ ማለት ነው? ፌር ቫሊ ጋፕ አለ። ሶ ይህን ፌር ቫሊ ጋፕ ማርኬት ሪትሬስ አድርጎልን ይሄዳል ብላችሁ አንቲሲፔት ታደርጋላችሁ። ከዛ ትሬድ እዚህ ሲመጣላችሁ ኤክስኪዩት ማድረግ ማለት ነው። እንደምታዩት እናንተን አስገብቶ ኦልሞስት ስንት ፒፕ ይሏል? ብዙ ፒፕ ማለት ነው። እስከ ኤዥያን ሃይ ድረስ ራሱ ታርጌት ብታደርጉ ዋንቱ ስንት ይሆናል? ዋንቱ ስንት ይሆናል? 1-2-3 እናድርገው እና 1-2-3 ይሆናል ማለት ነው። ሞስት ላይክሊ ይህን ኦርደር ብሎክ ብሬክ አደረገው፣ ሪስፔክት አልተደረገም ማለት ነው። ሶ ይሄኛውን ግን ማርኬት ምን አደረገው? ኤዥያን ሃይ ራሱ ድረስ አንቲሲፔት ብታደርጉ ምን አደረገው ማለት ነው? 1-2-3 ሰጣችሁ ማለት ነው።
ስለዚህ ምን አንቲሲፔት ታደርጋላችሁ? እንደዚህ እያደረጋችሁ ሎወር ታይም ፍሬም ላይ ኤክስኪዩት ማድረግ ትችላላችሁ ማለት ነው። ስለዚህ ወደ ሁለተኛው ኤግዛምፕል እንሄድና እንዴት ሊመስል እንደሚችል የመጨረሻውን ኤግዛምፕል አሳይቻችሁ እንጨርሳለን ማለት ነው። ወደ ሁለተኛው ኤግዛምፕል ስንመለስ ምንድን ነው ቅድም በባይ ነበር ያየነው፣ አሁን ደግሞ በሴል እናያለን ማለት ነው። ሶ እዚህ ጋር ካያችሁት ምን ሰራ? ሬንጅ አኪሙሌሽን ሬንጅ ሰራ ማለት ነው። ሶ አኪሙሌሽን ሬንጅ ከሰራ ቀጣይ ምንድን ነው አንቲሲፔት የምታደርጉት ብያችኋለሁ። ማኑፕሌሽን ሬንጅ ነው። ማኑፕሌት ያደርጋል ማርኬት ሃየር ታይም ፍሬምም ሎወር ታይም ፍሬምም ይህን ነው አንቲሲፔት እያደረጋችሁ የምጠብቁት። ሶ አኪሙሌት አደረገ ማለት ነው። አኪሙሌት ካደረገ በኋላ ማርኬት ምንድን ነው አዘር ሳይድ መውሰድ አለበት፣ ወይ ሎውን ወይ ደግሞ ሃዩን መውሰድ አለበት ማለት ነው። ሶ ማርኬት ምን አደረገ? እዚህ ጋር ሃዩን ወሰደ ማለት ነው። ሃዩን ወሰደ። ሶ እዚህ ጋር የነበረውን አኪሙሌት እያደረገ የነበረውን ሃይ ወሰደ። ሶ ይህንን ሃይ ሲወስድልን ምን አንቲሲፔት ታደርጋላችሁ ማርኬት ማለት ነው? ሴል ኦፖርቹኒቲ ትጠብቃላችሁ ማለት ነው። ሎወር ታይም ፍሬም ላይ ሴል ኦፖርቹኒቲ ትጠብቃላችሁ ማለት ነው። ሶ እዚህ ጋር ምን አደረገ ማርኬት ካያችሁ ምን አደረገ ማርኬት እዚህ ጋር ካያችሁት ምን ማኑፕሌት ካደረገ በኋላ ዳውንሳይድ ምን አደረገ? ፈርስት ሞስት ላይክሊ በትንሹም ቢሆን ምን አድርጓል? ዲስትሪቢዩት አድርጓል ማለት ነው። ሶ ይህንን ሬንጅ ነው የምትጠብቁት፣ አኪሙሌሽን፣ ማኑፕሌሽን፣ ዲስትሪቢዩሽን ማለት ነው። ከዛ አኪሙሌት ካደረገ በኋላ ምን አንቲሲፔት ታደርጋላችሁ? ቀጣይ ማኑፕሌሽን። ከዛ ማኑፕሌሽን ካደረገ በኋላ ምን አንቲሲፔት ታደርጋላችሁ? ቀጣይ ዲስትሪቢዩሽን ማለት ነው። ሶ ዲስትሪቢዩሽንን አንቲሲፔት ታደርጋላችሁ። ሶ ምንድን ያደረገው እዚህ ጋር ማርኬት ፈርስት ኦፍ ኦል ምን አደረገ? ማርኬት አኪሙሌት አደረገ። ከዛ አኪሙሌት ካደረገ በኋላ ምን አደረገ? ማኑፕሌት አደረገ። ማኑፕሌት ካደረገ በኋላ ምን አደረገ? ቀጣይ ዲስትሪቢዩት አደረገ ማለት ነው። ሶ ዲስትሪቢዩት ሲያደርግ ምን አንቲሲፔት ታደርጋላችሁ እናንተ? ልክ ቦክስ ሴትአፕ እንደሰጣችሁ ይሄኛውን ቦክስ ሴትአፕ እንደሰጣችሁ እዚህ ጋር ያለውን ቦክስ ሴትአፕ እንደሰጣችሁ ምን ብላችሁ ትገባላችሁ? ሴል ኦፖርቹኒቲ፣ ፌር ቫልዩ ጋፕ ካለ፣ ብሬከር ብሎክ ካለ፣ ሚቲጌሽን ኤኒ ፒዲአር ማለት ነው። ሶ እንደዛ። አይ ግን እኔ ኮንፈርሜሽን መጠበቅ እፈልጋለሁ ካላችሁ ይህንን እንደልተውና ላሳያችሁ እንዴት እንደሚሆን። እዚህ ጋር ካያችሁት ምን እየሰራ ነበር? ሎ ሀይ ሰራ። ከዛ እዚህ ጋር ምን ሰራ? ትንሽም ቢሆን ሎ ሰርቷል። ከዛ ምን አደረገ? ብሬክ አደረገው። ሶ ብሬክ ኦፍ ስትራክቸር ሰጠን ማለት ነው። ሶ ብሬክ ኦፍ ስትራክቸር ከሰጠን በኋላ ማርኬት ሪቨርስ ካደረገ ምኑን መውሰድ አለበት? ይህንን ሎ መውሰድ አለበት። በምን? በቦዲ መውሰድ አለበት ማለት ነው። ሶ በቦዲ ቢወስድ ፈርስት ካንድሉ በቦዲ አልወሰደም። ሰከንድ ካንድሉ ግን ምን አድርጓል? በቦዲ ወስዷል ማለት ነው። ሶ ምን አንቲሲፔት ታደርጋላችሁ እናንተ? እዚህ ማርኬት ብሬክ አድርጎልናል። ስለዚህ ፌር ቫልዩ ጋፕ ላይ ማርኬት ሪትሬስ ሲያደርግ እንገባለን ነው ማለት ነው። ሶ እዚህ ጋር ካያችሁት ምን አለ? ቫሊድ ፌር ቫልዩ ጋፕ አለ ማለት ነው። ቫሊድ ፌር ቫልዩ ጋፕ አለ። ሶ ልክ ፌር ቫልዩ ጋፑን ማርኬት ቴስት ሲያደርግላችሁ ወይም ሪትሬስ ሲያደርግላችሁ ምን ብላችሁ ትገባላችሁ ማለት ነው? ሴል ብላችሁ ትገባላችሁ ማለት ነው። እዚህ ጋር እንደምታዩት ሴል ብላችሁ ትገባላችሁ። ስቶፕ ሉዛችሁን እስከ ሀዩ ድረስ ብታደርጉት ሪስክ ብታደርጉ ከዛ ታርጌታችሁን ዋንቱ ስንት ይሆናል ማለት ነው? ዋንቱ ቱ ብታደርጉ ወይ ደግሞ ዋንቱ ስሪ ወይ ዋንቱ ፋይቭ ብታደርጉ ማርኬት እናንተን አስገብቶ ምን ያደርጋል? ራን ያደርጋል ማለት ነው። 1 to 2.5 ብታደርጉ ሪስካችሁን ደግሞ ከዚህ ፌር ቫልዩ ጋፕ እንትን ካደረገ ወጣዋለሁ ካላችሁ እዚህ ጋር ስንት ሰጣችሁ ማለት ነው? 1 to 5 1 to 6 1 to 7 የሰጣችሁ ማለት ነው። ሶ እንደዚህ አድርጋችሁ ትሬዶችን ኤክስኪዩት ማድረግ ትችላላችሁ። በምን ሞዴል? በተርትል ሰፕ ሞዴል ማለት ነው። ስለዚህ ተርትል ሰፕ ሞዴል ይሄን ይመስላል። ያልገባችሁ ነገር ካለ በቀጣይ ላይ ሴሽን ላይ መጠየቅ ትችላላችሁ። እስከዛው መልካም ጊዜ ይሆንላችሁ።